የትጋትን ሶስት መለኪያዎች ልንገራችሁ። ትጋት ምሳሌ 26:13 ላይ ታገኙታላችሁ ክፍሉን። ታካይ ሰው ይላል ትጉ ያልሆነ ሰው አንበሳ በጎዳና አለ፣ አንበሳ በጎዳና አለ ይላል። የት? በቤቱ ተቀምጦ ማለት ነው። ታካይ ሰው ያጋንናል። ውሻውን አንበሳ ይለዋል፣ ዝናቡን በረዶ ይለዋል። በአፉ የሚሰንፍ ይወድቃል እኮ እንደተባለ ነው። አያችሁ፣ የሚታክቱ ሰዎች በኢየሱስ ፊት ሲቆሙ የማይጠፋውን አክሊል አያገኙም። ትጉ ሰዎች አይደለም የማያጋንኑ ናቸው። 10 ሰላዮች ትዝላቸዋል። አማሌቅ ትልቅ ነው፣ እኛ አንበጣንን አንችላቸውም፣ እግዚአብሔር ተቆጣ፣ ምድረ በዳ ቀበራቸው። አያችሁ፣ በከፈሩ የሚሰንፍ ማለት ነው። ሎጥን ይዩት። ሎጥ እኮ የአብርሃምን አምላክ ያህዌን ነው የሚያመልከው። መላእክቶች ከሰዶም ጎሞራ አወጡት፣ እዛ ተራራ ላይ ሂዳሉት። ሎጥ ምን አለ? አልችልም፣ ሩቅ ነው፣ ከአቅሜ በላይ ነው። እግዚአብሔር ከአቅም በላይ ይፈትናልን? አይፈትንም። ሎጥ አያችሁ ትጉ ስላልሆነ ከአቅም በታች ስለኖረ ከልጆቹ ልጅ ወልዶ አሞንና ሞዓብን የእስራኤል ጠላት ሆኑ ማለት ነው። እንደምታውቁት ቤቱ ተቃጥሎ ነፍሱ ብቻ እንደዳነች ሰው ነው የሎጥ ሕይወት። በጌታ ፊት ሲቆም እንደ አብርሃም በሙላት ወደ እግዚአብሔር መንግስት አይገባም። በእምነት እኮ ገብቷል መንግስተ ሰማይ፣ ጻድቅ እንደሆነ በአዲስ ኪዳን ተጽፏል። ነገር ግን በክብር ስትመዝኑት አብርሃምና ሎጥ ሰማይና ምድር ናቸው። ታካይ ሰው ያጋንናል ይላል። ታካች በር በማጣፊያ ላይ እንደሚዞር አልጋው ላይ ይገላበጣል። መነሳቱ እኮ አይቀርም፣ ግን ጊዜውን ያስተላልፋል። አንተ ታካች ገብረ ጉንዳንን ተመልከታት። በክረምት ዝናብና ጭቃ ሲሆን እግሯና ሰውነቷ ስለማይመጣጠን በ10 ወር በበጋ ወር ስንቅ ታስቀምጣለች። ከገብረ ጉንዳን አትማርም? ታካች እጅን ታጥፋለህ፣ ጥቂት ችጋርና ሰይፍ እንደታጠቀውን በዴ ይመጣብሃል። ታካች አልኩት ይላል ምሳሌ ላይ። ታካቾች ወይም ትጋት የሌላቸው ሰዎች በክርስቶስ የፍርድ ወንበር ፊት ሲቆሙ የኖሩት ዘመንና ያፈሩት ፍሬ ሚዛን ላይ ይቀመጣል። ኃይሉ እንደ እድሜው ነውን ይመዘናል ማለት ነው። ለሐዋርያት ሥራ ምዕራፍ 20 ላይ ለኤፌሶን ሽማግሌዎች ከመጀመሪያው ቀን ጀምሮ በገበያ በምኩራብ ከጌታ የተቀበልኩትን ሰጠዋችሁ እንጂ አንዳች አላስቀረውም፣ የማንም ደም ዕዳ የለብኝም፣ ያን ጊዜ አክሊል እቀበላለሁ ይላል። ከመጀመሪያው ቀን ጀምሮ የባከነ ዘመን አይደለም፣ የተገለጡ ነጭ ደብተሮች ሐዋርያው ጳውሎስ ይሉት እያንዳንዱ ቀን በሰማይ ብድራት የተሞላ አክሊል ነው ያለው ማለት ነው። በእምነት ብንድንም በወንበር ፊት ስንቆም አንዱ የማይጠፋ አክሊላችን በትጋታችን ልክ ይመዘናል። ስለዚህ በእጃችን ያለው አገልግሎት ሲመቸን ለጠጥ ብዬ ሲደላኝ አይደለም፣ ሲሰማኝ የማገለግለው አይደለም። ጠዋት ፓስተር ማሙሻ ዶክተር ማሙሻ እንዳለ አይደለም፣ ከጌታ የተቀበልነው ስለሆነ የኛ ስላልሆነ መጋቢዎችን የሚቆጣጠር ጌታ ይመጣል። ያባከኑለት ወገኖች ወይ ከባድ ነው። ለታመኑት በጥቂቱ ታምናል በብዙ ሰው መሃል ላይ ይባላሉ። ላባከኑት ፊቱ ይከብድባቸዋል። እሺ ጌታ ሲመጣ አንዳንዶች ያለቅሳሉ፣ እንባም ከዓይኖቻቸው ያብሳል። ጥያቄ ልጠይቃችሁ፣ መጀመሪያ ለምን ያለቅሳሉ? ጌታን ስታይ መደሰት መዘመር ነው እንጂ ለቅሶ ምን አመጣው? ሌላው ብድራት ሲሸለም አይደለም፣ እኔ ግን ብድራት ሳጣ ጸጸት ነው የሚያስለቅሰኝ። መንግስተ ሰማይ ለቅሶ ስለማይፈቀድ የሚሰጥ ቦነስ አንድ ነው። ልጄ ሆይ እንባህን አብስ፣ አይዞህም፣ አለቀ። ድጋሚ እንዳገለግል በምድር ላይ አይልከኝም ማለት ነው። ታውቃላችሁ፣ ያኔ ጸጸት ብቻ ነው። ነፍሴ ትድናለች፣ ግን ቤቱ ተቃጥሎ እንዳመለጠ ሰው ሆናለሁ። ብድራት አክሊል፣ የማይጠፋ አክሊል፣ የህይወት አክሊል አጣለሁ ማለት ነው። እሽቅድምድሙን ተመልከቱት። ስለዚህ ነው ተስፋዬ ጋቢሶ እኮ ዘምሯል። ነፍሴ ወደ አምላኳ ስጋ ወደ አፈሩ ሳይመለስ ሌት ተቀን ተግቼ ስራዬ ልጨርስ። ሲተጉ የሚያገኛቸው ብድራት አላቸው። ለቅሶና ዋይታ እንዳይጠብቀኝ እባክህ አትጋኝ የሚል መዝሙር አለ። ትክክል ነው፣ መጽሐፍ ቅዱሳዊ ነው። በክርስቶስ የፍርድ ወንበር ፊት ስንቆም አገልጋዮች ልብ ልትሉ ይገባል። በእውነት ደሞዛችን የዕለት እንጀራ እንጂ ብድራታችን አይደለም። እውነተኛ ደሞዝ ክርስቶስ ሲመጣ ነውና በተሰጠን መክሊትና ጊዜ ልንነግድበት እንዲገባ ይሄ ቃል ያሳስበናል ማለት ነው። ታካች
ከሌማት እንጀራ ቆርሶ ወጥ ያደርግና ይጎርሰው ዘንድ ይደክመዋል ይላል። ምን ማለት ነው? ይጀምራል እንጂ አይጨርስም። ማቋረጥ ነው፣ ማገባደድ ነው፣ መፈጸም የለም። መጀመር ነው፣ ማገባደድ ነው፣ አይፈጽመውም። ትጎች ግን እንደዚህ አይደሉም። ታውቃላችሁ ርብቃም ከዚህ በፊት ወደፊት ማካፈላት ነች። ጌታዬ ሆይ ጠጣ፣ 10ሩንም ግመል አጠጣልሃለሁ። የሚያስገርም ነው። ወደፊት ማካፈላት ነች። በጣም መወዳት ሩትም እነሱ ጥቂት እያጨዱ ያርፋሉ፣ እቺ ግን ከማለዳ ከጠዋት ጀምሮ እስካሁን ድረስ አላረፈችም አለው። ያጫጆች አለቃ ለቦዔዝ አይደለም የቃረመችውን ወቃችው፣ የወቃችውን ተሸከመችው። ከዛስ ለኑሃሚን አፈሰሰችላት። ትጋቷን ትጋት የከበረ ሀብት ነው። ስንት ያባከኑ ዘመን እንዳለ ልነግራችሁ አልችልም። ህልም ነው፣ ትንቢት ነው፣ የእግዚአብሔር ቃል ነው። ብዙ ተዝረክርኳል። አንዳንዱ በጣም ትጉ ነው፣ በጊዜ ይነግድበታል። በመክሊቱ 2 ነበር 4 ነበር 8። አንዳንዱ ተኝቶበታል መክሊቱን። ይሄው 1 ነበር ቋጥር ያለው እንካለው እንድትነግድና እንድታተርፍ እንጂ እንድትቋጥር ነው እንደሰጠው። መክሊቴን ለምን እንዲያረግ ጌታውን ተቆጣ ይላል። አየህ ለእያንዳንዳችን እንደ አቅማችን መክሊት እኮ ሰጥቶናል።